ራሴን ከሶስተኛ ህንጻ ወረወርኩኝ። ራሴን ከሶስተኛ ህንጻ ወረወርኩኝ። ታች ላይ ሳርፍ ልሾ ነው ይሄ የምታየው። ኖርማሊ ከዚህ እንደዚህ ተተርትሮ ነበር። ይሄ እንትን አለ ብርግዳ አለ እንደዚህ እጅግሬ ምናምን ነገር አይሰራም። ምንድነው የፈለኩት በዛ ታይም ለሷ ያንን ነገር አድርጌያለሁ ብዬ ማሳየት አይደል የኔ ታርጌቴ። እሞታለሁኝ አልኩኝና ካሜራ አንስቼ ላኩላት ቴሌግራም ላይ ራሴን አነሳሁኝና ላኩላት። እዛው በተኛበት እዛው እንደወደኩኝ አስርተኛ ክፍል ስማር አንድ ልጅ ጋር ተዋወቅኩኝ። መጀመሪያ ያገኘኋት ትምህርት ቤት አንድ ክላስ ነበር። እሺ አንድ ክላስ ነበር። ጎበዝ ልጅ ነች እና እኔን መቅረብ ፈልጋለች። ቀረበችኝ፣ አወራን፣ ተግባባን። እሺ ቀጠል። በሰዓቱ በጣም ደስተኛ ነበርኩኝ። ምክንያቱም ከዛ በፊት ከሰው ጋር እንትን ብዬ አላውቅም። አንድ የቀረበችኝ ሰው እሷ ናትኝ። በጣም ደስተኛ ነበርኩኝ። እሺ እና ይቀጠለ ወደ ፍቅር ዞረ ከኔ ጋር ማለት ነው። በአንተ በኩል በኔ ሳይድ ወደ ፍቅር ዞረ። እሷም እንድርቃት አልፈለገችም። እንደዚህ ከሆነማ እውነትም እሷም ፈልጋለች፣ መግፋት አለብኝ ብዬ ነው ያሰብኩኝ። ቀጠልን፣ ወደ ዩኒቨርሲቲ ገባን። እሺ ወደ ዩኒቨርሲቲ የገባ ነው። የት ነው? እሷ አዲስ አበባ ደርሳት እኔ አዲስ አበባ ሳይንስና ቴክኖሎጂ ደረስ አስቱ እና አልተራራቅንም። እሷም ማለት ያን ያክል ፑሽ ማርገኝ እንትን ማለት አልፈለገችም። ከዛ ስሜት ታስወጣኝ አልፈለገችም። ፈርስት ሴሚስተር ላይ ፋይናል አጋጣሚ በአንድ ሳምንት ነበር መሰለኝ ምን ሊያይ እሱ ጋር ትንሽ ችግር ተፈጠረ። እነሱ ተፈትነው ጨረሱ ፋይናል፣ እኛ ፈተና ጀመር እና በዛ ታይም የሷ እንትን ግሬዷ ትንሽ ወረደ መሰለኝ እና እኔ እንደ ጥፋተኛ አደረገች። እንዴት አንተ እንደዚህ ፍቅር እያልክ ግሬድን እንድቀንስ ያደረገኝ አይነት ነገር መጣ። ኖ እኔ እኮ እንደዛ አይደለም። እኔ ለምንድን ነው ዲሳችን ብዙ ያን ያክል አልተሻማውብሽ፣ ማጥናት ያንቺ እንትን ነው የኔ ችግር አይደለም ምናምን ነገር ካም በኋላ እንዳደውልብኝ ምናምን አለች። ለምንድን ነው የማልደውለው? እንዳደውልብሽ ስትለኝ እውነት ለመናገር የሆነ ጭልምልምልም ነው ያለብኝ ሁሉም ነገር ማለት ነው። ከበደኝ። እሷ የመጀመሪያ ስለሆነች ከሰው ጋር ስቀራረብ እንዳደውልብሽ ስትለኝ ትዝ ያለኝ መቼ ነው ያሳለፍኩት ላይፍ፣ ከማንም ጋር ማላወራው ላይፍ፣ የብቸኝነት ላይፍ ትዝ አለኝ። ፈራው። እንደዚህ ሊሆን አይችልም አልኳት። ከዛ ስልኳን ኦፍ አረገችው። በጓደኞቿ ደወልኩኝ፣ አገኘኋት። ገና እኛ ፋይናል ላይ ነን፣ እነሱ ጨርሰዋል፣ ግሬድ አይተዋል። ከዛ ናይ ከፈለክ መሞት ትችላለህ ለኔ ብለህ እንተኛ ማያገበኝም ከዚህ በኋላ ስላንተ አለች። በስልክ ማለት ነው። ምን ብለሃት ነው አንተ? አትዝጊብኝ ነው አትዝጊብኝ፣ ስልክ አውሪኝ ነው። እኔ የኔ እንትን ነበረ በሰዓቱ። አትዝጊብኝ፣ በጣም ይጨንቀኛል፣ እኔ ስለምወድሽ አንቺን ማጣት አልፈልግም ነበር። እሺ ላወራ አልፈልግም ከዚህ በኋላ ነው። መሞት ትችላለህ አለች። እንዴ ለምን ነው እንደዚህ የምትይኝ? እሱ ያስደስትሻል? አዎ ያስደስተኛል። የምርሽ ነው? ወዲያ ያስደስትሻል? አዎ ያስደስተኛል። እኔ ላንቺ እኮ ህይወቴን እሰጥሻለሁ። አንተ አትሞትም፣ ለኔ ብለህ አትሞትም። ማንም ለማንም ብሎ አይሞትም። እሱንማ እንግዲያውስ ላሳይሽ አልኩ። ሞቱን ላሳይሽ አልኳት። እስከ 8 ሰዓት ድረስ ማደውይልኝ ከሆነ ራሴን አጠፋለሁ አልኳት። ምን? እስከ 8 ሰዓት ድረስ ለኔ በስልክ ማደውይልኝ ከሆነ ራሴን አጠፋለሁ አልኳት። በጓደኛዋ ስልክ ነው፣ እሷ ስልክ ዝግ ነው። እስከ ሌሊት 8 ሰዓት ነው ያወራነው። 11 ሰዓት አካባቢ ነበር። ኤስፒሲ እያጠናው አመሸሁኝ። 8 ሰዓት ሆነ። 8 ሰዓት ሆነ፣ አልደወለችም። 8 ሰዓት ሲሆን መሞትን ፈራሁት። ሳልሞት ቀረው ማለት ፍቅሬን ሳላሳይ ቀረው ነው ብዬ ተሳቀቅኩኝ። ሞትኩኝ ማለት ደግሞ ባክ ማረክ አልችልም አልኩኝና ፈራሁኝ። ከሁሉም ነገር የበለጠብኝ እሷን ማሳመን ነው። ለሷ ብዬ መሞት እንደምችል ማሳየት ላይ ነበር የኔ እንትኔ በጣም የበለጠብኝ። ምንድነው ያደረኩት? ጥናቴን ተውኩኝና ወጣሁኝ ከስፔስ። 3ኛ ህንጻ ላይ ቆምኩኝ። ስፔስ ኖርማል መማሪያ ክላስ ዘግተን እናጠና ነበር። ጸሎት አደረኩኝና ቀጥታ ምንም በቃ ይቅርበለኝ እኔ ያልኩኝ፣ ሌላ ምንም አላልኩም። ኃጢአት እንደሆነ አውቃለሁኝ። ይቅርበለኝ አልኩኝና ራሴን ከ3ኛ ህንጻ ወረወርኩኝ። ታች ላይ ሳርፍ ልሾ ነው ይሄ የምታየው። ኖርማሊ ከዚህ እንደዚህ ተተርትሮ ነበር።
አሁን እየጠፋ ስለመጣ ነው የግንባሬ ላይ ያለው እንትን ማለት ነው። እና ይሄ እንትን አለ ብርግዳ አለ እንደዚህ እጅግሬ ምናምን ነገር አይሰራም። እና ሶርቅ ትዝ ይለኛል ከላይ ወድቄ መሬት ስደርስ ትዝ ይለኛል። እና ምንድነው የፈለኩት በዛ ታይም ለሷ ያንን ነገር አድርጌያለሁ ብዬ ማሳየት አይደል የኔ ታርጌቴ እሞታለሁኝ አልኩኝና ካሜራ አንስቼ ላኩላት ቴሌግራም ላይ ራሴን አነሳሁኝና ላኩላት እዛው በተኛበት እዛው እንደወደኩኝ እሱን ልኬላታለሁኝ። እኔ ፊንት አደረኩኝ ወደኩኝ። አጋጣሚ ስፔስ ተማሪ የሚያጠና ስለነበረ አጥንቶ ሲወጡ ጨርሰው እንትን አሉኝ አገኙኝ። የዩኒቨርሲቲው አምቡላንስ መጥቶ ምናምን ወደ ቤጂንግ ሆስፒታል ተላኩኝ። ሪፈር ጽፎልኝ እዛው ከዩኒቨርሲቲ ማለት ነው። በበነጋታው ምናምን ነቅ ብሎ ስነቃ ኤክስፔክት ያደረኩኝ እሷን ከጎን ያገኛታለሁ ብዬ ነበር። አልነበረች። ፈለኩኝ አልነበረች። እጄ አይሰራም፣ እግሬ አይሰራም፣ ጭራሽ መንቀሳቀስ ምናምን ነገር አልችልም። የሷን አለመኖር ደግሞ ሳይ ደግሞ የባሰ በጣም ተጎደውኝ። በጣም ያን ያክል ነገር አድርጌ አትሊስት ፍቅሩ እንኳን ቢቀር ለምን እግዚአብሔር ይማራ አላለችኝም። በጣም ከፈኝ። መዳኒው ላመረረኝ። ለምን ተረፍኩኝ አልኩኝ። አምላኬ ለምን አተረፍከኝ አልኩኝ። በጣም ተሰማኝ ማለት በጣም አመመኝ። ሞደቂ አይደለም ለሷ እንደዛ ማረጊ ሳይሆን ያመመኝ እንዴ ለምን መታ እግዚአብሔር ይማራ አላለች። አይታለች እኮ ቴሌግራም ላይ ገብቶላታል። እሱን ነገር አይታ ለምን በጣም ተሰማኝ። በሰዓቱ አለቀስኩኝ። ማድረግ እየፈለገች አቅም የሌላት አክስት አለችኝና እሷን ያገኘኋት ከጎኔ የዶርም ጓደኞችን ምናምን አገኘኋቸው። እነሱ ወደ ፋይናል ሄዱ። እኔ እዛው ሆስፒታል ሆንኩኝ። ምንድነው የደረሰብህ ጉዳት ተባለ? በሰዓቱ ያን ያክል አልተጎዳም ነው ያሉ። ይሄን ሰፉት ምናምን ነገር የግንባሬን ምናምን ይሄን ኤክስሬይ ምናምን ስነሳ ደህና ነው የተባለ። ግን ማነከሱን ከዛ ወደዚህ ደግሞ ትንሽ እየተባባሰበት ምናምን መጣ። ስለዚህ እሷ አልመጣችም፣ አልደወለችም፣ ምንም ነገር አልሰማሁኝም። የልጅቷ አለመምጣት የትምህርት የሚስተጓጉል ምናምን ነገር በጣም ላስያዘኝ። ምንም ለማትፈልገኝ ሴትማ እንደዚህ ውድቀቴን ማሳየት የለብኝም አልኩኝ። ተርፍ ያለውኝ ለምን ውጤቴ እንትን ብሎ ለምን ከግቢ ይባረራለሁ? ከዛ ግቢ ተባረርኩኝ ማለት የባሰ የድሮ ላይፊን ይመጣው። ግቢ መጥቼ በቀን 3 መብላት ጀምሬያለሁ። በቀን 3 መብላት ለኔ ሌክዠሪ የሆነ ነገር ነው፣ በጣም ከምንም በላይ ማለት ነው። እና እሱን ነገር እንትን ብዬ አጥቼ ድጋሚ ወደ ክፍለ ሀገር ሄጄ ሳልበላ በራብ መቆራመጥ አልፈለኩኝም። ፋይናል ላይ ሆኖ 3 ፈተና ካልተፈተንክ ፋይናል ትወጣለህ ከግቢ። አንደኛው ፋይናል በሳምንቱ አርብ ምናምን ነገር ነው መፈተን አለብኝ አልኳት። አክስቴን ያልኩ እንዴት ሆኖ እጅ አይሰራም እግር አይሰራም እንዴት ሆነ የምትፈተነው? መቀመጥ ማችል ሰው እንዴት ሆነ የምትፈተነው አለች። ክራንቻ አሰሩልኝ አልኩኝ። ክራንቻ አሰሩልኝና መፈተን አለብኝ። ሐሙስ ነው እንደዛ ምንጨቃጨቀው፣ አርብ ነው ፈተናው። ከዛ አርብ ጠዋት በቃ ራይድ ይጠራልኝ አልኩኝ። ቀይመጥ ይምጣ ራይድ ይጠራልኩኝ። ራይድ ተጠራ። ወደ ዩኒቨርሲቲ ሄድኩኝ። ሲሄድ ፈተና ተጀምሯል። ራይድ ላይ ቁጭ ብዬ ፈተናውን ተፈተንኩት። የመጨረሻውን ፈተና ማለት ነው። ራይድ ላይ ቁጭ ብዬ የመጨረሻውን ፈተና እጄ ይንቀጠቀጣል እኮ ስጽፍ ይንቀጠቀጣል። ግን እላ አለብኝ እስከ ተረፍኩኝ ድረስ። ተርፌ ግን በሷ ምክንያት ሁሉን ነገር ያጣ ሰው መባል አልፈለኩኝም ነበር። በችግር ላይ ተረማምጄ የመጣውኝ ሰው ሞኒን ማሳየት ስለፈለኩኝ ግዴታ ወደ ዩኒቨርሲቲ ሄጄ መፈተን ነበረብኝ። ተፈተንኩኝ። እጅ የሚንቀጠቀጠው እያመመህ ነው? አዎ አይሰራም እኮ በጣም ከላይ ስወድቅ እንደዚህ ነው የወደኩኝ። ሙሉ በሙሉ እንደዚህ ፊት ለፊት ማለት ነው። እና በደንብ መቶኛል። ስረኛው እንትን ነው ልሾ ነው፣ አፈር ምናምንም አይደለም፣ ልሾ ነው። በደንብ አድርጎ መቶኛል። ያው እግዚአብሔር ስለጠበቀኝ ነው እንጂ ከዛ የሚተረፍም እንኳን አይደለም። ፈተናውን ተፈተንኩኝ፣ አለፍኩኝ። ወደ ቀጣይ ሴሚስተር ገባሁኝ ማለት ከመግባቴ በፊት እሷን ጠበቅኩኝ። ልጅቱ ጠበቅኩ ማለት በቃ አንድ ደውልኝ ጠበቅኩኝ። ይሁን ድምጿን መስማት ምናምን ፈለኩኝ። አለቅሳለሁኝ፣ አይኔ ያብጣል። በዛ ታይም እሷን በመፈለግ እንደውም ምን ሆነ መሰለ ደውልኩኝ።
ስደውል ወንድሟ እኔ አነሳው በትነት ተቀበላታለሁኝ አንዴ እንኳን ድምጽ አልሰማም አልኩት። ከዚህ በኋላ በዚህ ስልክ ብደውል እገልሃለሁ አለኝ ብሎ ካረውኝ አቆምኩኝ። በቃ ቶታሊ አቆምኩኝ። ትምህርቱ መማር ጀመርኩኝ።